ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችን አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ ወይም ደግሞ ቀጥታም ቢሆን በመደወል ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ንባብ ይሆናል። እንግዲህ በዛሬ ክላሳችን እዚህ ጋር እነዚህ የምታዩዋቸውን የአማርኛ ቃላቶችን ረዘም ያሉ ባለ 5 ባለ 6 እዚያም በላይ የሚሆኑ ፊደላቶች በአንድ ላይ እንዴት ተገጣጥሞ እንደሚነበቡ እናያለን ማለት ነው። በተለይ ጀማሪ ከሆናችሁ እየጻፋችሁ ደግሞ ተከታተሉ፣ የበለጠ ግልጽ ይሆንላችኋል። አሁን ቀጥታ ከዚህ ከመጀመሪያው እንጀምራለን። ከዚህ ከመጀመሪያው ሲጀምር ተ ን ከ ባ ከ በ ምን ይላል? ተንከባከበ ተንከባከበ። አሁን እዚህ ጋር 6 የአማርኛ ፊደላቶች አሉ። ከተጀምረን እስከ በ ሁሉም ፊደላቶች እየጠራን ስናነበው ምን ይላል? ተንከባከበ የሚል ቃል ይሰጠናል ማለት ነው። ተንከባከበ። እሺ ከዚህ ጋር ደግሞ ን ክ ብ ካ ቤ ምን ይላል? እንክብካቤ እንክብካቤ። አሁን እነዚህ 6 ፊደላቶች አሉ። እንክብካቤ እንክብካቤ። እሺ ከዚህ ጋር መ ን ከ ባ ከ ብ አንዴ ደግመዋለሁ። መ ን ከ ባ ከ ብ። አሁን በአንድ ላይ ደግሞ ስናነበው ፈጠን አድርገን ምን የሚል ቃል ይሰጠናል? መንከባከብ መንከባከብ ይላል። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ተ ተ ን ገ ላ ታ ተንገላታ ተ ን ገ ላ ታ ተንገላታ ተንገላታ። እሺ ከዚህ ጋር ደግሞ አ ገ ል ጋ ይ ይ ምን ይላል? አገልጋይ አ ገ ል ጋ ይ አገልጋይ አገልጋይ። እሺ መ ገ ላ ገ ል መገላገል መገላገል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ተ መ ል ካ ች ከዚህ ጋር 5 ፊደላቶች ተ መ ል ካ ች ተመልካች ተመልካች። እሺ አ መ ል ካ ች አመልካች አመልካች። የመጀመሪያው ይሄን ነው የሚል ተመልካች፣ ይሄ ደግሞ አመልካች አመልካች። እሺ ከዚህ ጋር መ መ ል ከ ት መመልከት መመልከት 5 ፊደላቶች መመልከት። እሺ ወደ ቀጣዩ ስንመጣ ተ ደ ጋ ጋ ሚ ተደጋጋሚ ተደጋጋሚ ተደጋጋሚ። እሺ አ ድ ር ጓ ል አድርጓል አድርጓል። እቺ ጓ ማለት 8ኛ የገ ቤተሰብ ወይ ደግሞ ዲቃላ ሆሄያት ምንላት ፊደል ነች። አድርጓል። መ ደ ጋ ገ ም መደጋገም መደጋገም። እሺ ቀጣይ ደግሞ ከዚህ ጋር ተ ረ ጋ ገ ጠ ተረጋገጠ ተረጋገጠ ይላል። እሺ አ ረ ጋ ገ ጡ አረጋገጡ አረጋገጡ። እዚህ ጋር ተረጋገጠ ከዚህ ጋርማ አረጋገጡ። እሺ ቀጣዩ ደግሞ
ማ ረ ጋ ገ ጫ ማረጋገጫ ማረጋገጫ ማረጋገጫ። እሺ ወደ ቀጣዩ ስንመጣ ተ ከ ታ ታ ይ ምን ይላል? ተከታታይ ተከታታይ። እሺ አ ስ ከ ተ ለ አስከተለ አስከተለ። መ ከ ታ ተ ል መከታተል መከታተል። እሺ ቀጣዩ ደግሞ ተ ዘ ጋ ጀ ተዘጋጀ ተዘጋጀ። እሺ አ ዘ ጋ ጅ አዘጋጅ አዘጋጅ። ከዚህ ጋር ደግሞ መ ዘ ጋ ጀ ት መዘጋጀት መዘጋጀት። እሺ ወደ መጨረሻው ስንመጣ ደግሞ ከዚህ ጋር ተ ወ ዳ ደ ረ ተወዳደረ ተወዳደረ። እሺ አ ወ ዳ ደ ረ አወዳደረ አወዳደረ። የመጨረሻው መ ወ ዳ ደ ር መወዳደር መወዳደር ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህንን 4 5 እና ከዚያም በላይ ሆኖ ፊደላቶች በአንድ ላይ እንዴት ተገጣጥሞ እንደሚነበቡ ለማየት ሞክረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛ እና እንግሊዘኛ ቪዲዮ እየሰራሁ ሁሌም እለቃለሁ። እናንተ እየገባችሁ የምትፈልጉትን አይነት ትምህርት ከፊደላት ጀምሮ እስከ ንባብ ድረስ ቪዲዮዎችን መከታተል ይቻላል ማለት ነው። በቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ ይሁንላችሁ። ባይ ባይ።